ሰላም ውድ የቻናሌ ቤተሰቦች እንደምን ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁት የብዙዎች ችግር ነው ብዬ የማስበውን የፀጉር መሸሽና መመለጥ ነው። ብዙዎች በፀጉር መሸሽና መመለጥ እየተሰቃዩ ነው ብዬ ስላሰብኩኝ እሱም ቪዲዮ ምን አይነት ጤናማ ውጤት እንደምታመጡና የተሻለ ፀጉር እንዲኖራችሁ የሚያደርገውን መፍትሄ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ፀጉርህ እንደፈለገ አያድግም ወይስ በቀላሉ ይሰባበራል? ብዙዎች ሳናውቀው የምንፈጽማቸው የዕለት ተዕለት ልማዶች የፀጉራችን ውበት እያጠፉ ይሆናል። እሱን አሁኑኑ ማቆም አለብን። ዛሬ ይዤላችሁ የመጣሁት ፀጉራችን እንዲገባ ትልቁን ፀጉራችን የሚገባበት ሚስጥርና ፀጉር መጎዳትና መሰባበር እንደ ትራክሽን፣ አሎፔሲያ ያሉ የፀጉር መመለጥ ችግር ሊያስከትሉ የሚችሉ 7 የዕለት ተዕለት ልማዶች ይዤላችሁ መጥቻለሁ። የመጀመሪያው በኃይል በፎጣ ማድረግ ነው። ይህን ስላችሁ ግራ ሊያጋባችሁ ይችላል፣ ግን አብዛኛውን ጊዜ ሁላችንም የምናደርገው ድርጊት ነው። ፀጉርን በፎጣ በኃይል ማሸት የፀጉርን ውስጣዊ ክፍል እንዲሰነጣጠቅና እንዲደርቅ ያደርጋል። በምትኩ የማይክሮፋይበር ወይም ፎጣ የጥጥ ቲሸርት በመጠቀም ውሃውን በቀስታ መጭመቅ ወይም ማድረቅ ይቻላል። እሱም ፀጉራችን እንዳይሰባበርና ፎጣው ላይ እንዳይቀር ያደርጋል። ሁለተኛው ፀጉርን ያለማቋረጥ መነካካት ነው። ይህ የአብዛኞቻችን ስህተት ነው። እጃችን አብዛኛውን ጊዜ ስንቀመጥ ወይም ስናወራ ሊሆን ይችላል እጃችን ፀጉራችን ላይ ነው የሚሆነው። ይህም በተደጋጋሚ መነካካት ፀጉራችን እንዲቆሽሽና የተለያዩ ባክቴሪያዎች እንዲበጣጠስ ያደርጋል። እዚህ አሁኑኑ ከፀጉራችን ላይ ማንሳትና ማቆም አለብን። ይሄልን በሶስተኛ ድራግ የሚባለው ነው። በጣም አጥብቆ ማሰር ይባላል። አብዛኛውን ጊዜ ፀጉራችንን ስናሳድግ መሰራት ወይም ልናስይዘው እንችላለን። ይህ ማሰር በግንባር አካባቢ ያለውን ፀጉር በመሳብ ለፀጉር መመለጥ ከፍተኛ አስተዋጽኦ ያደርጋል። ፀጉራችንን ምናስር ከሆነ ከአሰርም በኋላ ጣታችንን የሚያስገባ ያክል ክፍተት ማስቀመጥ አለብን። ምክንያቱም ፀጉራችን እንዳይለጠጥና ግንባራችን እንዳይሸሽ ያደርጋል። በሶስተኛ ትራስ መጋረጃ ላይ መተኛት ነው። ይህ ፈጽሞ አሁኑኑ ማቆም ያለብን ነገር ነው። የጥጥ ጨርቅ ለፀጉር ጠንካራ ስለሆነ መጎዳትን ያስከትላል። በምትኩ የሐር ጨርቅ ላይ ወይም የሳቲን ትራስ መጋረጃ መጠቀም ወይም የፀጉሩ መከላከያ ቦኔት ማድረግ ከፍተኛ ጥቅም አለው። ምክንያቱም ፀጉራችን ትራሱ ላይ እንዳይበጣጠስና እንዳይበላሽ ያደርጋል። በቀጣይ ጠበቅ አጥብቆ ማሰር ወይም ማስያዝ ነው። የፀጉር ስልት ካሰሩ በኋላ ህመም ወይም ትናንሽ እብጠቶች መኖር የፀጉር መጎዳት ምልክትን ያስከትላል። ስታይላችንን በጫፍ አካባቢ ያለውን ፀጉር እንዲያላላ መጠየቅ አለብን። በመጨረሻም እርጥብ ፀጉርን በተሳሳተ መንገድ ማበጠር ነው። እርጥብ ፀጉር ከደረቀ ፀጉር በ50 ደካማ ነው፣ በ50% ደካማ ነው። ኮንዲሽነር በመጠቀም መጀመሪያ በእጅ መፍታታት፣ ከዚያም ሰፊ ጥርስ ባለው ማበጠሪያ ከጫፍ በመነሳት ወደ ስር ማበጠር ያስፈልጋል። ይህም ፀጉራችን እንዲፍታታና ጭንቅላታችን ቅባትን እንዲያገኝ ንፋስንም እንዲያገኝ ይረዳል። ውድ ተመልካቾች እኔ ላይ ሞክሬ ያሻሻለልኝና የጠቀመኝን ነው ዘዴ ይዤላችሁ የመጣሁት። ለሌሎች ይጠቅማል ወይም ይህ ቪዲዮ ያስፈልጋል ብላችሁ የምታስቡትን ላይክ፣ ሼር፣ ሰብስክራይብ በማድረግ ለእነሱ እንዲደርስ አድርጉ። በቀጣይ ምን እንድሰራላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮአችን ይህንን ይመስላል። መልካም ቆይታ